በብዛት ከምትጠየቀው ጥያቄ ውስጥ ይሄ ቢዝነስ ፒራሚድ ነው ወይ? እኔ ደግሞ ከልጅ ጋር እንደማወራው ኤንኦ እላለሁኝ። ኖ ፒራሚድ አይደለም። ይህ ቢዝነስ ትክክለኛ ዲጂታል ቢዝነስ ነው። እኔ በተማርኩት መሰረት እንዴት አድርጌ ካምፔን ራን እንደማደርግ ስቴፕ ባይ ስቴፕ ትሬኒንጉን ወስጄ በሜንቶርና በኮች ተደግፌ ወይም ደግሞ እርዳታ ከፈለኩኝ ከነሱ አግኝቼ መስራት የምችለው ልክ እንደ ማንኛውም እናቶች እንደሚሰሩት የሚሰራ ቢዝነስ ነው። ይሄን ቢዝነስ ስጀምር ዋና ዓላማዬ ልጄን አፍተር ስኩል አለማስገባት ነው። አሁንም ባልኩት መሰረት ልጄን አፍተር ስኩል አላስገባም። እንደዛም እያደረኩ እየሰራው ነው። ሌሎች እናቶችም አፍተር ስኩል ማስገባት ለማይፈልጉ እናቶችም እንዴት መስራት እንደሚችሉ እኔ በተማርኩት መሰረት ቢልድ እያደረኳቸው እየረዳኋቸው ነው የሚገኘው። ይሄ ቢዝነስ ለጓደኛ ወይም ለዘመድ መሸጥ አይደለም። ይሄ ቢዝነስ የምንማረው እውቀታችንን እንዴት አድርገን በዲጂታል ቢዝነስ ላይ መስራት እንደምንችል ኦፕሽኖችን ያዘጋጀልን። ስለምን እንደማወራ ስለ የትኛው ቢዝነስ ዲጂታል ቢዝነስ እንደማወራ ምናልባት ጉጉት ያደረባችሁ ሰዎች ካላችሁ ዌብሳይቴን ከታች አስቀምጥላችኋለሁ። ነፃ የሆነ ዌቢናር ይሰጣል ሁሉ ጊዜ ማክሰኞና ሐሙስ። እሱን እንድታዩ ላይፍ እንድታዩ ጋብዛችኋለሁ። አይ ጊዜ የለንም ደግሞ ካላችሁ ሪፕሌው ማየት ይቻላልና ሳይን አፕ አድርጋችሁ ነፃ የሆነውን ዌቢናር አይታችሁ ጥያቄ ካላችሁ ዲኤም አድርጉልኝ። አመሰግናለሁ።